ዞሮ ሳይንሳዊ ነገር ውስጥ ብዙ አልገባም። ራስን የመከላከል አቅም ኢሚኒቲ የሚዳብረው በምንድነው? ለዛ ተጋላጭ በመሆን ነው። መጠኑ ይለያያል። ሶስተኛው ነው ግን ዛሬ ዋና ጉዳይ ማለት ነው፣ ችግር የመፍታት አቅም አለን። ወደ ህይወታችን ችግሮች ፈጣሪ ሲልክ ብዬ የማምነው መፍታት እንደምንችል አቅም እንዳለን ስለሚያውቅ ይመስለኛል። ነገር ግን ችግር የመፍታት አቅማችን የሚዳብረው መፍታት እንደምንችል አቅም እንዳለን ስለሚያውቅ ይመስለኛል። ነገር ግን ችግር የመፍታት አቅማችን የሚዳብረው ፈቃደኛ ሆነን በተቀበልነው የችግር መጠንና በወሰንነው ኃላፊነት ልክ ነው ብዬ አምናለሁ። ኃላፊነቶችን ስንሸሽ፣ ችግሮችን ስንሸሽ ችግር የመፍታት አቅማችን ይላላል፣ ደካማ ይሆናል። ከዚህ ጋር ተያይዞ አንድ ጥሩ አስተማሪ ይሆናል ብዬ ማስበውን ታሪክ ላካፍላችሁ። ሃይስኩል የተማርኩት አዲስ ከተማ ነው እና ድሮ በዛ ወቅት በጣም ዘመናዊ የሆነ ልመና የሚለምን አንድ ሰውዬ ነበረ። ከመሳለሚያ እስከ አዲስ ከተማ ልጁን አዝሎ እናቱ ጥላብኝ ሄዳ ነው በሚል ወንድ ልጅን አዝሎ ሲሄድ ማየት ያኔ በጣም ይገርማል። እና ብሎ ከመሳለሚያ እስከ አዲስ ከተማ እየተመላለሰ የሚለምን ሰው ነበር እና ሃይስኩል በዛ መልኩ ሲለምን አየሁት። እና ዩኒቨርሲቲ ገብቼ ስመለስ ልጁ አደገበት፣ ከትከሻው አወረደው። ልጁ እግሮቹ ጤነኛ ናቸው፣ ነገር ግን በትክክል መሄድ አይችልም ነበር። ትንሽ ሰማሁ ሲሄድ ፕሮፐር አይደለም እግሮቹ እንደዚህ ብሎ ምናምን ነበር የሚሄደው። እና ለምን የተከሰተ ብዬ ሳስብ ለረጅም ዓመት አባቱ ስላዘነው። አሁን እኔና እናንተ በስንት ነገር ነው የታዘልነው? ዞር ብላችሁ እንድታዩ እፈልጋለሁ። አላውቅም፣ ሁሉም ነገሮቻችሁ ኃላፊነት እየወሰዳችሁ ኃላፊነት ተቀብላችሁ የምትሰሩ ከሆነ በእርግጠኝነት ፕሮብሌም የመፍታት አቅማችሁ እየዳበረ ይሄዳል። ምክንያቱም ያንን አቅማችሁን የተጠቀማችሁበት ስለሆነ። ነገር ግን ችግሮቻችን ለሌላ አካል የምናሳልፍ ከሆነ የትኛውም ኢኮኖሚክ ሊሆን ይችላል፣ ሌሎች የሪሌሽንሺፕ ችግሮች ሊሆኑ ይችላሉ። እነዛን አሳልፈን የምንሄድ ከሆነ ያልተጠቀምንበት ችግር የመፍታት አቅም ስለሚኖር እናተዋለን። ስለዚህ ተጠቀሙበት፣ በይጡ። እያንዳንዱ ስጦታዎቻችሁን እዩና ከተሰጠኝ ስጦታዎች ውስጥ ምን ያህሎቹን እየተጠቀምኩባቸው ብቃት እያዳበርኩ እየሄድኩ ያለሁት፣ በሌላ በኩል ደግሞ እየፈራው እየሸሸው ኃላፊነት ባለመውሰድ ምን ያህል ብቃቶችን እያጣው ነው ብላችሁ ከራሳችሁ ጋር እንድታዩ አበረታታችኋለሁ። በነገራችን ላይ